ያልጸደቀ ሰው ተቀደስ ብትሉት አይቀደስም። እንዳሳማ ጭቃ ላይ ሲንደባለል ነው የምታገኙት። መጥረጊያ አለኝ ብላችሁ ቤታችሁን በቆሻሻ አትሞሉትም ማለት የተሰራልንን ይዘን ነው እኛ ወደምንሰራው የምንመጣው። እኛም የምንሰራው ቅድስና ይባላል፣ የተሰራልን ጽድቅ ይባላል። ከሞት በኋላ ደግሞ ሙሉ ልጅነት መብታችንን የምናገኝበት ደግሞ እሱ መክበር ይባላል። ብዙ ጊዜ የሚነገረን ጸጋ እንደው በዝቷል ስንል እንደው ወደ ኃጢአት መሸጋገሪያ ይሆን አይደለም እንለው። በቃ እግዚአብሔር ጸጋ አብዝቶልሃል፣ በቃ ድነሃል፣ ጸድቀሃል ምናምን ስንል ብዙ ጊዜ ሰዎች ለኃጢአት ላይሰንስ የሰጠን የሚመስሉ አይደለም። እንደውም የሚገርመው ጸጋ የሚባለው ኃጢአትን ለማሸነፍ የተሰጠ ኃይል ነው። አሜን። እስኪ አሜን በሉ። ቲቶ ምዕራፍ 2 ቁጥር 11 እና 12 በአዲሱ መደበኛ ትርጉም ላንብብላችሁ። እንደዚህ ይላል፣ ድነት የሚገኝበትን የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧልና፣ ይህም ጸጋ በኃጢአት መኖርና ዓለማዊ ምኞትን ክደን በአሁኑ ዘመን ራሳችንን በመግዛትና በጽድቅ በእውነተኛ መንፈሳዊ ሕይወት እንድንኖር ያስተምረናል። እኛ የመጀመሪያውን ነው የምንይዘው። የዳንበትን ጸጋ እናወራና ኃጢአተኛነትንና ዓለማዊ ምኞትን ማስካዱን ደግሞ እንረሳለን። አንድ ወጣት አንድ ጊዜ የተጠቀመው ነገር ደስ አለኝ። መጥረጊያ አለኝ ብላችሁ ቤታችሁን በቆሻሻ አትሞሉትም አለ። ገብታችኋል? ጸጋ አለ ብለን ጸድቀናል ብለን ቤቱን በቆሻሻ አንሞላውም። ይልቁኑ ቤቱን በንጽህና እንድንጠብቅ የሚያረግ ሕይወት ነው የተሰጠን። አሜን። ለዛ ሰውዬ እንጸልይለታለን። በእርግጥ የዳነ ሰው፣ በእርግጥ የጸደቀ ሰው ኃጢአትን እንዲጠላ የሚያረግ ሶፍትዌር ተገጥሞለታል። አሜን። እንዲተባበር አይደለም፣ ላይሰንስ አይደለም ጸጋ እና በቃ እንዳንሰብክ ሆነን ጸድቃችኋል። ባይዘዌይ ጽድቅ አንዴ የተፈረደ ነው። ወፍራም ጽድቅ የሚባል ነገር የለም። የሚሻሻል የሚባል ጽድቅ የለም። የሚያድግ የሚባል ጽድቅ የለም። የሚቀጥን የሚባል ጽድቅ የለም። ለአገልጋዮች የተለየ የሚባል ጽድቅ የለም። ብፁዕ ምናምን የሚባል የለም። ለሁላችንም አንድ አይነት ጽድቅ ነው ያለው። አንዴን የተደረገው እሱም መስቀል ላይ ነው የተፈጸመው። አሜን። ጽድቅ የሚባለው ነገር አንዴ የተሰራ ነው። በቃ ኢትስ ናት ፕሮሰስ አይደለም፣ ሂደት አይደለም። ሂደት የሚባለው በጽድቅና በመክበር መካከል ያለው ቅድስና ነው። ቅድስና ላይ ነው ጥያቄ የሚመጣው። መካከል ያለው ቅድስና ነው። ስንሄድ ደግሞ እንከብራለን። በጽድቅና በመክበር መካከል ያለ ረጅም ሕይወት አለ። እሱ ቅድስና ይባላል። ወደ ቅድስና የምንገባው በጽድቅ በኩል ነው። ማለት ቅድስና አስቀድመን ወደ ጽድቅ አንመጣም። ከጸደቅም በኋላ ነው የምንጸድቅበት ሕይወት ውስጥ የምንገባው። እሱ በደንብ ልትይዙት ይገባል። ያልጸደቀ ሰው ተቀደስ ብትሉት አይቀደስም። እንዳሳማ ጭቃ ላይ ሲንደባለል ነው የምታገኙት። መጀመሪያ መስቀሉ ላይ ኢየሱስ የሰራለትን ስራ ካመነ በኋላ ነው እሱ ወደሚሰራው ሕይወት የሚመጣ። የተሰራልንን ይዘን ነው እኛ ወደምንሰራው የምንመጣው። እኛም የምንሰራው ቅድስና ይባላል፣ የተሰራልን ጽድቅ ይባላል። ከሞት በኋላ ደግሞ ሙሉ ልጅነት መብታችንን የምናገኝበት ደግሞ እሱ መክበር ይባላል። ግድ ታዲያ ጸጋ እንዴት ነው የሚለውጠን? እንዴት ነው የሚለውጠን ነው አይደል? እሱን ነው እያወራው ያለሁት። እንዴት ነው የሚለውጠን? ሕጉ አንድ ነገር ነው የሚለው፣ መውደድ አለባችሁ ነው የሚለው። መውደድ አለብህ። ጸጋው ደግሞ በሹክሹክታ ተወዳችኋል፣ አሁን በዚህ ቅጽበት ተፈቅራችኋል ይላል። አሜን። እስኪ አሜን። ወደፊት የምንወደድ አይደለንም፣ አሁን የተወደድነን። ወደፊት ተቀባይ ለማግኘት የምንኖር አይደለንም፣ አሁን በዚህ ጊዜ ተቀባይነት ያገኘነን። አሜን። የምንዘምረው ተቀባይነት ለማግኘት አይደለም። የምንጸልየው ተቀባይነት ለማግኘት አይደለም። የምናገለግለው ተቀባይነት ለማግኘት አይደለም። ተቀባይነት ስላገኘን ነው የምናገለግለው። አሜን። ሰምታችሁኛል? ሕጉ መውደዳል ከናንተ ነው የሚጠይቀው። መጽሐፍ ሲነግረን ደግሞ እግዚአብሔር ወዶናልና እኛ ምን እንለዋለን? እንወደዋለን ስለሚል ጸጋው በሹክሹክታ የሚነግረን ተወዳችኋል፣ ተፈቅራችኋል ይላል። ጌታ ይባረክ።
እዚህ መካከል የተጠላ የሚባል አይደል? ገብቷቸዋል። ህገኝነት እንደው ልክ እንደ ስካር እንደው አናቱ ላይ ወጥቶ የሚወዘውዘው ሰው እኛ መካከል ከሌለ በቀር ከዛኛው ሰፈር መጥቶ ያኛው ሰፈር ያለቀቀው ካልሆነ በቀር ዛሬ ጸጋው የሚነግረን ተወዳችኋል ነው የሚለን። አሜን። ተወዳችኋል። ጸጋ ደረጃውን ዝቅ አላረገውም፣ ይልቁኑ ማንነታችንን የቀየረው። ያ አመፀኛው የነበረው ሰውዬ በቃ ያ ሳውልን ታውቁታላችኋል። በቃ አመፀኛ የነበረው ሰውዬ ጉልበቱን አጥፎ ጌታ እግር ስር እንዲገኝ አረገው። ከውስጥ ነው የተቀየረው። በኋላ ምናልባት ከደረስኩበት አነሳላችኋለሁ። ግዴታን ወደ ምኞት የሚቀይር ነው ጸጋ። ደንብን ወደ ሪሌሽን ነው የሚቀይረው፣ ወደ ግንኙነት ይቀይረው። ግንኙነት ላይ ነው ትኩረት የምናደርገው። ግንኙነት ላይ ነው ትኩረት የምናደርገው። ዘኬዎስ ትዝ ይላችኋል። በጣም ቀረጥ ሰብሳቢ ነው። በሕጉ ስር የኖረ ነው። ሕግ መጣስ የሚጠላ ሰው ነው። በቃ አለቀ ዘኬዎስ የሚባለው ሰው። ነገር ግን ጸጋ ቤቱ ሲገባ ኢየሱስ ጥያቄ ከማቅረቡ በፊት ልቡ ተለወጠ። ምን ይሁን እንደነካው አላውቅም። እኔ የእውነት ለመናገር ጸጋ እንደዛ ነው የሚያደርገው። ከዛም ይኸውላችሁ ከእስራኤላውያንም የሚወስዳት ገንዘብ አለች፣ ከሮማውያንም የሚመነትፋት አለች፣ ያጠራቀማት አለ። ልክ ኢየሱስ ቤቱ ሲገባ ምኑን እንደነካው ነው ያላቀ። ጸጋ እንደዛ ነው የሚያደርገው። በቃ መለፍለፍ ጀመረ። ወስጄ ቢሆን 4 እጥፍ መልሳለሁ አይደለ? በቃ ልክ መናዘዝ እንደጀመረ ታያላችሁ። ሕጉ ኃጢአተኛ ብሎ ሊጠራው ይችላል። ጸጋ ግን ስሙን ልጅ ብሎ ይጠራዋል። አሜን። ሕግ ሁልጊዜ ኃጢአተኛ መሆናችንን ነው የሚነግረን። ጸጋ ደግሞ ልጅ መሆናችንን ጮክ ብሎ ያወራናል። ልዩነቱ እሱ ነው። ያ ስለ አባ ጨጓሬ ታውቃላችሁ? ማን ነው ካተርፒላር የሚባለው አይደል? አባ ጨጓሬ በትክክል ያው ሕጉ አባ ጨጓሬ በትክክል እንዴት እንደሚሳብ ነው የሚነግረን። በአባ ጨጓሬ ልንገራችሁ ብዬ። ጸጋ ደግሞ ቢራቢሮ ሆኖ እንዲለወጥና እንዲበር ያደርገዋል። አሜን። ኧረ እስኪ በደንብ አሜን በሉ። በጣም እኮ ነገር ነው እያወራለሁ። ጌታ ሆይ ይሄንን ለውጥ ማግኘት የምንችለው በጸጋ ነው። አሁን እያስፈራራን ያለነው ልጆቻችንን፣ ወጣቶቻችንን እያስፈራራን ያለነው በሕጉ ነው። ለማስፈራራት ሕጉ ስለሚመች በደንብ ነው የሚመቸው። በስመ አብ። ለወላጆቿ ማትታዘዝ አንድ ልጅ አለ፣ በጣም እናቱ የምታስፈራራው። ያ መጽሐፈ መክብብ ላይ ነው። የት ነው ያለው ባካችሁ? ለወላጆቿ ማትታዘዝ ልጅ አይኖች የበረሃ ቁራ ይጎጠጉጧታል ይቦጠቡጧታል የሚላልና ሁልጊዜ እናቴ የማትፈልገውን ሳረግ አሞራና ቁራ ነው መጠብቀዋል። በቃ መጥቶ አይኔን የሚቦጠቡጠኝ ይመስለኛል። ቸርችም እንደዛ ነው የምታረገው አይደለ? ለወላጆቹ አይደለ? እድሜው ይጠር ለወላጅ የማይታዘዝ ልጅ ድንጋይ አይደለ ይወገራል አይደል? በጥቅስ ከብሉ እየመዘዝን ነው የምናስፈራረው። ተዋቸውና የጸጋውን ቃል ንገሯቸው። እናንተ በሌላችሁበት በተለወጠ ልብ ይመላለሳሉ። አሜን። ቸርች ውስጥም እንደዛ ነው የሚያዋጣ። በሌላችሁበት ያው ልብስ ቀይረው ሌላ ቦታ ላይ ልብስና ሰፈር ቀይረው ሌላ ቦታ ላይ እንዳይበላሹ የሚያረጋቸው ጸጋ ነው። አሜን። ሀገርም ሲቀይሩ የተለወጠ ልባቸው በሀገሩ መቀየር አይቀየርም። የትም ደሴም ዲሲም ውሰዷቸው፣ አትላንታም ወላይታም ማምጧቸው አንድ አይነት ናቸው። አሜን። ጸጋው እንደዛ ከውስጥ ነው የሚለውጠው። ሰው ባለበት ሰው የሌለበት ቦታ ላይ በቃ የሆነ ጸጉር እንትን አድርገን ይሆነ አይደለ? ያው ጸጉራቸው ያደገ ልጆች አይናቻለ ኢትስ ኦኬ አድርገን እንትን ስንል ቸርች አካባቢ ስንመጣ ደግሞ አስተካክለናት እንደዛ አይደለም። እሺ እንደዛ አይደለም። ጸጋ ከውስጥ ወደ ውጪ ነው የሚቀይረው። ጌታ ይባረክ። ተባረክ። ከሕግ ጋር የሚቃረን የሚመስላቸው ሰዎች ያሉ። ጸጋ ከሕግ ጋር የሚቃረን አይደለም፣ ነገር ግን ብቃት ነው የሚሰጠን። አሜን። ብቃት። ጸጋ ማለት ደካማ ላይ የተገጠመ ክንፍ ነው። እግዚአብሔር ይመስገን። ኤፍ ማይነስ ለሚገባው ሰው ኤ ፕላስ ከኢየሱስ ስራ የተነሳ የተሰጠ ነው። አሜን። የሚያድነን ጥሩ ስለሆነን አይደለም፣ ጥሩ እንድንሆን ነው። አሜን። ጥሩ ያልሆነው ሰፈር መጣ፣ ጥሩ እንድንሆን አደረገን። ጌታ ይመስገን። ይታወቃል እኮ ክርስቶስ ከሕይወታችን ውስጥ ከጎደለ ውሻ በጨው እንደማይልሰን ይታወቃል። ምን እንደሆነን ይታወቃል። ኢንሲግኒፊካንት እንደሆነን ይታወቃል። ክርስቶስ መካከል ላይ ስለገባ የተወደድን ሆነን። አሜን። ጸጋ
ጸጋ ኃጢአትን አያጸድቅም። ይኸው ድፍን አድርጌ ልንገራችሁ። አንድ ሰው ጸድቅ ያለው ብሎ ኃጢአት ሰፈር የሚል ከሰከስ ከሆነ ወይ ጸጋ አልገባውም ወይ ልቡን አልነካውም ጸጋው። እና ምን እያለ ነው? ሚሚክ እያደረገ ነው፣ እያስመሰለ ነው። አቅቶት ከሆነ አምጥተን መጽሐፉን እንነግረዋለን። ያቅታል ብሎ ሁላችንም ያቅተናል አቅቶት ከሆነ። ጸጋ ግን በምንም መንገድ ለኃጢአት ላይሰንስ አይሰጥም። እንደውም ኃጢአት ያለበት ስፍራ እንዳንደርስ ጉልበት ነው የሚሆነው፣ ብቃት ነው የሚሆነው። አሜን። ደፍረን ነው የምንነግራችሁ። ድናችኋል፣ ጸድቃችኋል። ነገር ግን ድነታችሁን አስጠብቃችሁ እንድትቀጥሉ የሚያረግ ደግሞ ኃይል ከእግዚአብሔር ዘንድ ተለቋል። አሜን። የኃጢአትን ጉልበት ሰብሮልናል። የስጋን ኃይል ሰብሮልናል። የሰይጣንን ስልጣን ከኛ ላይ ሰብሮታል። አቅም ሰጥቶናል። በዛ አቅም መመላለስ እንድንችል እኛንን ራሳችንን ማስለመድ ያለብን። መለኮታዊ ሕይወትን በማካተት የልብን ፍላጎት በመለወጥ በክርስቶስ ፍጹም በሆነ ቅድስና እንድንመላለስ ኃይል ይሰጠናል። ኃይል ይሰጠናል። ጸጋ ኃይል ነው የሚሰጠን። እኔ የሁል ጊዜ ጥያቄ እሱ ነው። ጌታ ጸጋን አብዛልኝ እላለሁ። ጸጋን አብዛልኝ። ምክንያቱም አንዳንዱ ነገር በክርክር የሚቻል አይደለም፣ በጸጋ ነው የሚቻለው። ያ ወዳጆቼ፣ እኔ አንድ ሰውዬ እንዳለው እኔ መጠጣት አልፈልግም ብዬ የማልኩ ቀን ቱቦ ውስጥ ወድቄ ራሴን አገኘዋለሁ አለ። ጥንብስ ብዬ በቃ እንዲህ አላረግም ያልኩ ቀን ይብስብኛል አለ። ብዙዎቻችሁ እኔማ ሰው አላማም ብላችሁ አፋችሁን የዘጋችሁለት በእግራችሁ ሁሉ ሰው ታማላችሁ። እሱ አይደለም፣ ህገኝነት ነው እሱ። ለምሳሌ እኔ ሁልጊዜ ቀለሙ እርጥብ ነው አትንካው የሚል ነገር አያለሁኝና ቀለሙ እርጥብ ነው አትንካው የተባለ ቀን ንካው የሚለኝ ነገር አለ። ነክቼ ቀኑን ሙሉ ስፈገፍግ ውላለሁኝ። አትንካው እኮ የሚላለ ህግ እንደዛ ነው። ባይዘዌ በቃ እኛ ውስጥ ሬበልመን። ለምሳሌ አንድ ኮሌጅ የሆነው ልንገራችሁ። አንደኛው መጽሐፌ ላይ ነው ያለው፣ ትርጉም ነው እዛ ላይ ነው ያለው። እና ምን ይላል? አንድ ኮሌጅ እንትን ያወጣል። እዚህ ትምህርት ቤት የሚማሩ ተማሪዎች የማያዩዋቸው የፊልም ዝርዝሮች ብሎ 10 ምናምን የፊልም ዝርዝር አወጣላችሁ። የሚገርመው ያን ሰሞን የእንትኑን ያጣበበው እነኛ ፊልሞች ናቸው፣ ዝርዝር ውስጥ ያሉት ፊልሞች። ሁሉም ተማሪዎች ተራ በተራ በደንብ የተመለከቷቸው ፊልሞች እንዳታዩ የተባሉትን። ህግ እንደዛ ነው። ጸጋ የሚባለው ግን ፊልም መኖሩንም መሰራቱንም ነው የሚያስረሳው። አሜን እያለ ለምሳሌ የአይጥ ጠላቷ ወጥመዱ ነው ምኞቷ ነው። ወጥመዱ እኮ አይደለም። የሚገርመው እኛ ጋር አሁን ወጥመዱ አለ። ወጥመድ ውስጥ እንዳንገባ የሚያረግ ኃይል አለ። አሜን። ያ ጸጋ ይባላል። የሚያስጨክን ኃጢአት ሰፈር እንዳንውል የሚያረግ እነንትና ሰፈር እንዳንውል የሚያረግ ሰፈር እንዳንቀላቀል የሚያረግ የተለቀቀ ጉልበት አለ። ያ ጸጋ ይባላል። ህግ ሁል ጊዜ እንድትወድ ዛሬ በቃ በቀን ውስጥ ዛሬ እኛ አሁን እናጠናለን። 3 ምዕራፍ አጠናለሁ ያላችሁ ቀን መጽሐፉ የት እንዳለ ትረሱታላችሁ። ጸጋ እንዲረዳችሁ የጠየቃችሁ ቀን ምናልባትም የዘፍጥረትን 50ውን ምዕራፍ ልትሸመድዱ ትችላላችሁ። ጸጋ ጉልበት ነው። ለደካሞች የሚሰጥ ጉልበት ነው። ኃጢአትን የሚያጸድቅ አይደለም። እሺ ሚዛናዊ እሺ ባላንስ እናርጋቸው ጸጋና ህግን። ፍትህና እንዴት አድርጎ ነው ምህረት መስቀሉ ላይ የተሳሳሙት? መጽሐፍ ቅዱስ ነው የሚለው። በእንግሊዘኛው mercy and truth are met together, righteousness and peace have kissed each other ነው የሚለው። ተሳሳሙ ይላል። አማርኛችን ሌላ ነው የሚለው። ምንድን ነው የሚለው? ምህረትና እውነት ተገናኙ፣ ጽድቅና ሰላም ተስማሙ ነው የሚለው። እኛ ጥቂት ጥቅሶች ልስጣችሁ። መዝሙር 85 ቁጥር 10 መዝሙር 85 ቁጥር 10 ሮሜ ምዕራፍ 3 ከቁጥር 23 እስከ 26 ሮሜ ምዕራፍ 3 ከቁጥር 23 እስከ 26 እና ዕብራውያን ምዕራፍ 4 ቁጥር 16 እንቀጥል። ቀና በሉና እንቀጥል። ዕብራውያን ምዕራፍ 4 ቁጥር 16 ቀራንዮ ላይ የሕጉ ድንጋጌ እንደወረደ ታያላችሁ። ነገር ግን በኃጢአተኛው በኔ ፈንታ
የተመታው ኢየሱስ። ሕጉ ወረደ። ሕጉ የሚፈልጋቸው ነገሮች ቀራንዮ ላይ ተገናኙ። እዛ ቀራንዮ ላይ በኃጢአተኛው ምትክ የገባውን ኢየሱስ መታው፣ እኛ ነፃ ወጣን። ሙሉ የእግዚአብሔር ቁጣ እሱ ላይ ፈሰሰ። እግዚአብሔር ከኛ ጋር ለሰላም እጁን ዘረጋ። ጌታ ይባረክ። መስቀል የእግዚአብሔርን ፍርድና ምሕረት የተሳሳሙበት ቦታ ነው፣ የተገናኙበት ቦታ ነው። ጳውሎስ በአንድ ወቅት እንዲህ ብሎ ጻፈልን። ሮሜ ምዕራፍ 3 ቁጥር 26 ላይ ራሱም ጻድቅ እንዲሆን በኢየሱስ የሚያምነውንም እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው ይላል። መስቀሉ ላይ እግዚአብሔር ጽድቅም አጽዳቂም ሆኖ ተገለጠ። አሜን። እዛ መስቀል ላይ ሰይጣን እግዚአብሔርን የሚከስበትን ርዕስ አጣ። ለምን? የሚከስበትን በሙሉ ኢየሱስ በመስቀል ላይ ፈጸመው። የምንከሰስ እኛ ደግሞ ነፃ ወጣን። አሜን። እዛው ጋር እግዚአብሔር ጽድቅም ደግሞ አጽዳቂም ሆኖ ተገለጠ። አሜን። በጽድቁ እንዳያዝ ጽድቁን ፈጸመው። እንደገና ደግሞ እኛም ጸድቀን ተመለስን። እዛ መስቀል ስር ኃጢአተኛ ሆነን መጣን፣ ሲን ይዘን መጣንና ሰን ሆነን ተመለስን። አሜን አትልም? ይህ ወንጌል የሚነግረን እሱ ነው። እግዚአብሔር እኛን ለማዳን ቅድስናውን ዝቅ አላረገውም። ከደረጃው በታች ከስታንዳርድ በታች አላወረደውም። ይልቁኑ ፈጸመው። አሜን። በሱ ስታንዳርድ ልክ ፈጸመው። ወደኛ ቁመት ልክ አላመጣውም። በሱ ስታንዳርድ ልክ ፈጸመው። እኛን ነፃ ወጣን። እንዴት ጥልቅ ነው! ትዝ ይላችኋል። ሕግ ጠባቂ የነበረው ጳውሎስ ፈሪሳዊ ነው። በጣም የሚታወቅ ቢንያማዊ ነው፣ ፈሪሳዊ ነው። ከሕግም በጣም የሚያቅሰው ነው። የሳንድሪን ሸንጎ አባል ነው። እሱ ብቻም አይደለም፣ እስከ ሶስተኛው ሰማይ ድረስ የሄደ ነው። ለሰው በሰው ቃላት መገለጥ የማይችሉ ነገሮችን ያየ ነው። ገማልያል እግር ስር የተማረ ነው። ትልቅ ዩኒቨርሲቲ እግር ስር የተማረ፣ በቃ ትልቅ ዩኒቨርሲቲ በሉት ገማልያል። ሰዱቃውያንም ፈሪሳውያንም የሚስማሙበት ፈሪሳዊ ነው። የሚገርመው እንዴት እንደተስማሙ ይሰሙታል። የሚገርም ሰው ነው። እዛ ሰው እግር ስር የተማረ ነው ይሄ ሰው እና በደማስቆ መንገድ ሕግ ለማስፈጸም እየተጓዘ እያለ ጸጋ ከፈረሱ ላይ ጣለው። ጌታ ይባረክ። ከፈረሱ ላይ አንከባለለውና ጽድቅ የሚገኝ ሳይሆን የሚቆጠር እንደሆነ አስተማረው። አሜን። ጽድቅ የሚገኝ አይደለም፣ የሚቆጠር። ኢየሱስ በእኛ ቦታ ተቆጠረና አስቆጠረልን። በእኛ ቦታ ገባና አስገባን። በአንድ ሌሊት ሰውየው ከሕግ አስከባሪ ወደ ጸጋ ሰባኪነት ተለወጠ። አንዲት ቅጽበት። ችሎት ላይ እንዳላችሁ አድርጋችሁ ራሳችሁን ሳሉ። ያው ሮሜ እንደ በችሎት መልክ የተዘጋጀ መጽሐፍ ስለሆነ እንደዛ ሳሉትና ማስረጃው የማይካድ ነው። ዳኛው ጥፋተኛ ናችሁ ብሎ ተናገረ። በቃ ጥፋተኛ ናችሁ። በእውነት በአንድም አናመልጥም እኮ እያንዳንዳችን አንዱን ከሳትን አለቀ። በሁሉም እንያዛለን። አንድ ከ10 የሚባል ኃጢአት ስለሌለ በቃ አንዱ ከተነካካን አለቀ። እና ሁላችንም ምን ይያዝነንና ዳኛው ጥፋተኛ ናችሁ ብሎ ፈረደ። ከፈረደ በኋላ ግን የሚገርመው ዳኛው ራሱ ወረደና ልብሱን አወለቀና ፍርዳችሁን እኔ ወስዳለሁ አለ። ያ መስቀል ይባላል። አሜን። ሕጉን አወጣ፣ ተፈረደብን። ነገር ግን የተፈረደብን እኛ አይደለንም። መስቀል ላይ የዋልነው ሁላችንንም ወክሎ ዳኛው ራሱ ገባ፣ ፍርዱን እላዩ ላይ ወሰደ፣ እኛን ነፃ አወጣን። አሜን። ይሄ ማለት ነው ፍትህም ደግሞ ምህረትም በአንድ ጊዜ መስቀል ላይ ተረጋገጠ። እሺ ታዲያ የጸጋው ፍሬ ምንድነው? ታዲያ የጸጋው ፍሬ? ይሄ ፍቅርን እንደ አዲሱ ሕግ የምንባርበት ነው። ይህንን ብዬ ጨርሳለሁኝ። ፍቅር እንደ አዲሱ ሕግ ደግሞ እንዴት እንደሚያገለግል እናያለን። ጥቂት ጥቅሶችን ያዙ። ሮሜ 13 ከቁጥር 8 እስከ 10 ሮሜ 13 ከቁጥር 8 እስከ 10 ገላትያ 5 ከቁጥር 22 እስከ 23 ገላትያ 5 ከቁጥር 22 እስከ 23 እና ዮሐንስ 13 ከቁጥር 34 እስከ 35
አሁን ቀና በሉ። ጸጋ ወደ ትርምስ አይመራም፣ ወደ ባህሪ ነው የሚመራው። ወደ ተፈተነ ባህሪ ነው የሚመራው። በጣም ጸጋ የበዛላቸው ሰዎች ትዕቢተኞች አይደሉም። አይታችሁ ከሆነ ወጣቶች አካባቢ ማስተውላት ነገር አለች። ትንሽ ነገር ብልጭ ስትልባቸው በቃ 200 ብር ነው እንደ 1000 ብር ካልተመነዘርኩ ይላሉ። በቃ በጣም ይንጠራራሉና በጣም ይንጠራራሉ። በጣም ነው የሚንጠራሩት። እሷ ነገር የእውነተኛ ጸጋ ውጤት አይደለችም። ቦኖፈር እንደሚለው የርካሽ ጸጋ ውጤት ናት። ርካሽ ጸጋ ይባላል እሱ። እውነተኛ ጸጋ ትሁት ነው የሚያደርገው። አሜን። እውነተኛ ጸጋ ማለት የሰው ልብ ከተለወጠ በኋላ እኮ እንዴት ብሎ ነው ትዕቢት የሚመጣብህ? እንዴት ብሎ ነው ትዕቢት የሚመጣብህ? ቀደም ሲጸለይ እንደነበረው ቤተ መቅደስ ውስጥ እንደገባው ሰውዬ ነው። ገብቷቸዋል። ትዕቢት እንደዛ ነው የሚገለጠው። በየሳምንቱ ጾማለሁ አይደል? ሰውየው ቀና ብሎ አይደል? በየሳምንቱ ጾማለሁ፣ አስራት ነው ከፍላለሁ፣ ሕጉን እንደሆነ ጠብቄያለሁ። ቤተ መቅደስ ውስጥ ገብቶ ነው። ባይዘይ ምሳሌ ነው፣ እውነተኛ ታሪክ አለ። ምሳሌ ነው የሚጠቀመው ጌታ ሲናገር፣ ፓራብል ነው። እና በጣም እንዴት እንደሚገባ አቤት መወጠሩ፣ እንዴት መወጠሩ እስማ። ያ ደግሞ ቀረጥ ሰብሳቢው ቀና ብሎ እንኳ እግዚአብሔርን ማየት ፈርቶ ደረቱን እየደቃ ኃጢአተኛ ነኝ አለ። ጌታ ሲመሰክር ከፈሪሳዊው ይልቅ ቀረጥ ሰብሳቢው ጸድቆ ተመለሰ አለ። አሜን። ጸጋ ትዕቢተኛ አያደርግም። ጸጋ ትሁት ነው የሚያደርገው። ጸጋ መስቀሉን እንድናስታውስ ነው የሚያደርገን። ጸጋ ወደ መስቀሉ እንድንጠጋ ነው። መስቀል ጋር ተጠግታችሁ ጥል አይመጣላችሁም፣ ትዕቢት አይመጣላችሁም፣ መለያየት አይመጣላችሁም፣ ክፋት አይመጣላችሁም፣ ዝሙት አይመጣላችሁም። እንዴት ይመጣላችኋል? ኃጢአተኛው ዓለምና ጻድቁ እግዚአብሔር ወደ ታረቀበት መስቀል መጣችሁ። ለሁላችን ስጋውን ወደ ቆረሰው ጌታ መጣችሁ። ለሁላችን ደሙን ወደ አፈሰሰው ጌታ መጣችሁ። ሁላችንም የጠጣነውን አንድ መንፈስ ጠጥታችሁ አባታችን አንድ እንደሆነ አውቃችሁ ተስፋችን አንድ እንደሆነ ተረድታችሁ የምንሄድበት ቤት አንድ እንደሆነ ገብቷችሁ አንድ አካል ነን ብላችሁ እንዴት ነው ትዕቢትም ይመጣል? አሁን ወዳጄ እጄ እንዴት አድርጎ ነው ሌላ ነገር ላይ የሚጠብተው? ጸጋ እንደዛ ነው የሚያደርገው። ጳውሎስ እንደዚህ አለ፣ ፍቅር የሕግ ሁሉ ፍጻሜ ነው አለ። አሜን። ፍቅር የሕግ ሁሉ ፍጻሜ። ሮሜ 13 ቁጥር 10 ቀደም የነገርኳችሁ ጥቅስ ተውት፣ አጻፉ። ጸጋም በልብ ላይ ነው የሚተክለው። ጌታ ይባረክ። ፍቅርም በባህሪው ደግሞ የሚታዘዝ ነው። ፍቅር በባህሪው የሚታዘዝ ነው። ሕጉ አትስረቅ ይላል፣ ጸጋ ግን ለጋሱ ነው ይላል። ሰብታችሁኛል። ከእግዚአብሔር ቤት የሚሰርቁ በስመ አብ። ሕጉ አትግደል ይላል፣ ጸጋ ደግሞ ይቅር በል ይላል። ሕጉ ሰንበትን ጠብቁ ይላል፣ ጸጋ ደግሞ በእኔ እረፉ ይላል። የሚገርመው ደጉ ሳምራዊ ትዝ ይላችኋል? ደጉ ሳምራዊ ሕጉም ይጠይቀዋል። ደጉ ሳምራዊ በኢያሪኮ መንገድ ላይ ያው እየሄደ እያለ ወንበዴዎች ስለደበደቡት ሰው የሚናገር ነው። ካህኑ አይቶት አለፈ፣ ሌዊውም አይቶት አለፈ። ሳምራዊ መጣና አነሳው አይደለ? ሳምራዊው ሕጉ ጎረቤቴ ማን ነው ብሎ ነው የሚጠይቀው። ጸጋው ግን ቁስሎችን ለማሰር ጎንበስ ብሎ ያነሳል። አሜን። በእውነት ጸጋ የበዛላቸው ሰዎች በጣም ትሁታን ናቸው፣ ትዕቢተኞች አይደሉም። እየተበተ ካለ አንድ ሰው ቼክ አርጉት፣ የጸጋው ሚስጥር ገና አልገባውም ማለት ነው። ላጠቃል ሕግንና ጸጋን ላነጻጽርና ልጨርስ። የመጽሐፍ ቅዱስ ታሪክ ስለ ሕግና ጸጋ አይደለም የሚያወራው፣ በጸጋ ስለተፈጸመ ሕግ ግን ይናገራል። በምን የተፈጸመ ነው? ፍጻሜ አግኝቷል። በምን? በጸጋ። ሙሴ የድንጋይ ጽላቶችን አመጣ፣ ኢየሱስ የፍቅር መስቀል አመጣልን። ሕጉ ፍላጎታችንን ያሳየናል፣ ጸጋ አዳኛችንን ያሳየናል። ታዲያ የት ጋ ነው ያደርሰን? ይሄ ጸጋ የሚባለው የት ድረስ ነው የሚወስደን ካላችሁ፣ ሕጉ እንዳትንቁ። ለምን ካላችሁኝ፣ ሕጉ ቅዱስ ነው። የሮሜ ጻፍ የሚነግረን እሱን። ሕጉ ጸጋንም ያለ አግባብ አትጠቀሙ። ጸጋ ውድ ነው። ያለ አግባብ ያለ ሰፈሩ አትጠቀሙ። ሃይፐር ግሬስ የሚባል አለ። ከተሰመረበት ወስዳችሁ አትጠቀሙበት።
ርካሽም ጸጋ አታርክሱ። ጸጋ በጣም ውድ ነው። ባላግባብ አትጠቀሙ። ሁለቱንም ደግሞ ወደ አንድ ተመሳሳይ ቦታ ነው የሚመሩ። ሕጉንም ብትሉ ጸጋውን ብትሉ ወደ አንድ ተመሳሳይ ቦታ ነው የሚመሩን። ወደ ኢየሱስ እግሮች ስር ነው የሚመሩን። አሜን። ትሁት ነው የሚያረጉን። ሁለት ተራሮችን እናነጻጽርና አንድ ጥቅስ አንብቤ ልጨርስ። የሲና ተራራ ቅድም እንደነገርኳችሁ ሰዎች በሩቅ ቆመው እየተንቀጠቀጡ ነበር አለ። የሚገርመው ተራራውን እያዩት የሚነካ ተራራ ነው ግን አልደረሱም አይደል ያላቸው የዕብራውያን ጻፊ ሲናገር አልደረሱም ይላቸውና ወደ ጽዮን ተራራ ደግሞ ደርሳቸዋል አይደል የሚለው። እንዴት ነው ነገሩ? እያዩት እየነኩት ተራራውን አልደረሳችሁም ይላቸዋል። ወደ ጽዮን ተራራ አይደለ ወደ በኩራት ጉባኤ በክርስቶስ ወደ ሆነው ደም መርጨት ከአቤል ደም ይልቅ ወደሚጮህ ወደ ክርስቶስ አይደል ደርሳችኋል ይላል። ደርሳችኋል ዕብራውያን ምዕራፍ 10 አይደል እሱ ጋር ተራራው ስር ሆነው አልደረሳችሁም ይላቸዋል። ተቼብል እኮ ነው የሚዳሰስ ነው ግን አልደረሳችሁም ይላቸዋል። ሕግ ምን ያህል እንደሚያርቀን በጸጋ በኩል ግን በኢየሱስ በኩል ወደ እግዚአብሔር ቀርበናል። አሜን። ሁለቱን ተራሮች አነጻጽሯቸው፣ አንዳንድ አትቀላቅሏቸው። ሲና ሁል ጊዜ ካለ ፍርሃት አለ። ቀራኔው ሁል ጊዜ ሲነሳ ድፍረት አለ። አሜን። ቀራኔው ሁል ጊዜ ሲነሳ ብርታት አለ። አንድ ጥቅስ ልናገርና ልጨርስ። ሮሜ ምዕራፍ 8 ከቁጥር 1 ጀምሮ እስከ 4 እንደዚህ ይላል። ሮሜ 8 ከቁጥር 1 እስከ 4 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ከኃጢአትና ከሞት ጋርነት አውጥቶኛልና እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና። አሜን። ይህ ቃል የእግዚአብሔር ቃል ነው። እንጸልይ።